ፈንታውን አስፌ ባላለው የኮኪት ከተማ ውሃ አገልግሎት ድርጅት ስራ አስኪያጅ። በጋለጋለ ውሃ እጥረት ይገጥመናል። ያን ውሃ እጥረት ከመፍታት አኳያ እቅድ አቅደን እየተንቀሳቀስን እንገኛለን። በእቅድ ደረጃ ይዘን ከነበረው የመጀመሪያው ነገር በእኛ የሚሰራው ውሃ እጥረት ሲኖር የመጀመሪያው ፈረቃ ማስጠቀም ነው። ከፋፍሎ ያለውን ውሃ ተደራሽ ማድረግ ነው። በቂ ሰዓት ይዞ ስራ መስራት ነው ሁለተኛው ነገር ማለት ነው። እነዚህ እየሰራን ያለንበት ሂደት አለ። የካቲት 17 እስከ 21 የክልሉ ሰርቪስ ሪቪው መጥቶ የጉድጓድ ጠረጋ ያደረግንበት ሂደት አለ ማለት ነው። ሁለት አገልግሎት እየሰጡ ያሉ ጉድጓዶችና አንድ ለቀጣይ አገልግሎት እናስገባዋለን የምንል ዝቅ ያለች ጉድጓድ ነበረች። እሷንም ያስጠረግንበት ሂደት አለ። ግን ምናልባት ውጤቱ አመርቂ አይደለም። እኛውን ሪሃቢሊቴሽን ሲሰራ ውሃው የማመንጨት አቅሙ ይጨምራል የሚል ግምት ነበረና በተለየ መልኩ ያየነው የተገኘ ለውጥ የለም። ቀጣይ ምን ይሆናል የሚለውን ነገር ለመውሰድ ደግሞ ፈረቃ እንዳለ ሆኖ አንድ ማንኛውም ማህበረሰብ የተመረተውን ውሃ በፍትሃዊነት የመከፋፈል መብት ስላለው በፈረቃ ተደራሽ ማድረጉን እየቀጠልን በአጭር ጊዜ ግን ጎዴ አካባቢ ላይ አንዲት ሶርስ አለች። በራሳችን ወጪ ሶላርና ፓምፕ ገጥመን ቢያንስ የተወሰነ ቀጠና አካባቢ ላይ የውሃ ችግርን ይፈታልናል የሚል ስራ በፍጥነት ለመስራት ተዘጋጅተን ያለንበት ሂደት ነው ያለነው ማለት ነው። ምናልባት ቦርድ አጽድቆልን ወደ ስራ መግባት ብቻ ነው የቀረን ማለት ነው። ሁለተኛ አልፎ አልፎ የሚታዩ የውሃ እየፈነዱ የሚደፉ ውሃዎች ይታያሉ። አንዳንዴ ማህበረሰብ ግለሰቡ በመንገድነት በተለያየ ጉድጓድ ሲል ይመታቸዋል። በተለያየ ነገር ይፈነዱ ነበረ። እነሱን ተከታትሎ ከመስራት አኳያ በየሰዓቱ እየተከታተልን እየተሰራ ያለበት ሂደት አለ። በስሮሃ ክፍፍል ላይ በሚለው ጉዳይ ስሮሃ ላለው ቆጣሪ መድረስ የማይችል ውሃ ስለሆነ ስሮሃ ለምሳሌ 60 ቆጣሪ ቢኖረው 60ው ሁላ ቆጣሪ የገባው ተጠቃሚ አይደለም። ለምን ቢባል የራሱ የያዘው ችግር አለ። የመጀመሪያው ነገር ታንከር ወይም ሪዘርቫየር የተሰራበት የግራቪቲ ሁኔታ ማለት ነው። ውሃውን ገፍቶ መምጣት አይችልም። አንድ ሁለተኛ ዲስቻርጇ ደክማለች። ያቺ 20 ሜትር ኪዩብ ነው የምታመርተው ማለት ነው። ታንከሯ ትንሿን ታንከር ነው የምትሞላ። ሰራች ቢባል ሁለት ጊዜ ሞላች ቢባል የምታመርተው የውሃ መጠን ትንሽ ከመሆኑ አኳያ አዲስ ደንበኛ ገድበናል። የገደብነው መፍትሄ ሲባል እስከ ቀበሌ ምክር ቤት ድረስ ተነጋግረን ነው። የቀበሌ ምክር ቤት ድረስ ተነጋግረን አዲስ ደንበኛ አዲስ ቆጣሪ እንዳይገባ ከቀበሌ ምክር ቤት ጋር ተነጋግረን ቢያንስ ያለው ቆጣሪ ይጠቀም በሚለው ማለት ነው።